ምንም እንኳን እናንተ ጤነኝነት ቢሰማችሁም ጉበታችሁ ግን ከኋላ ምንም አይነት ህመም፣ ማስጠንቀቂያና ምልክት ሳያሳይ ከኋላ ሳታውቁት እየተጎዳ ሊሆን ይችላል። አንዳንድ በየቀኑ የምትመገቧቸው የምግብ አይነቶች ቀስ በቀስ ጉበታችሁን ከጀርባ እየጎዱት ሊሆን ይችላል። ዛሬ እንደ አንድ የስነ ምግብ ባለሙያ ጉበታችሁን ሊጎዱ የሚችሉ የምግብ አይነቶችን ነግራችኋለሁ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እነዚህንና መሰል የጤና ነክ መረጃዎችን ማግኘት ትችላላችሁ። ሰላም እንዴት ናችሁ? እንኳን ወደ ቻናላችን በድጋሚ ተመለሳችሁ። እንግዲህ በዛሬው ቪዲዮአችን የምናነሳው ትልቁ ነጥብ አብዛኛው የማህበረሰቡ ክፍል እየተጎዳበት ያለው ከተወሰኑ ዓመታት ወዲህ በጣም የብዙ ሰውን ህይወት እየቀጠፈ ያለውን የጉበት በሽታ እናያለን ማለት ነው በሰፊው። አንዳንድ የምግብ አይነቶች እንግዲህ የጉበት በሽታን ሊያመጡ ወይንም ደግሞ ከጊዜ ሂደት ጉበታችንን ሊጎዱ ይችላሉ። እንግዲህ ስለዚህ ጉበት ደግሞ በሰውነታችን በጣም ከፍተኛ ሃርድ ወርኪንግ የሚባል የሰውነታችን የአካል ክፍል ነው ማለት ነው። ከጉበት ዋነኛ ጥቅሞቹ መካከል የደም የስኳር መጠንን በከፍተኛ ሁኔታ ያመጣጥናል። ከዛ በተጨማሪ ደግሞ የስብ የመፈጨት ሂደትን ያበረታታል ማለት ነው። ከዛ በተጨማሪ እንግዲህ ሐሞትን እንዲመረት ያደርጋል ማለት ነው። እንግዲህ እነዚህ የጉበት ጥቅሞች ናቸው ማለት ነው። ዋነኛው እንግዲህ እዚህ ጋር መያዝ ያለባችሁ ጉበታችሁ ሲጎዳ ምንም አይነት ሳይን ወይንም ምልክት አይሰጣችሁም ማለት ነው። ችግሩ የሚፈጠረው ምንድነው? ሊቨር ሲጎዳ በጸጥታ መሆኑ ነው። ስለዚህ አብዛኛው የማህበረሰባችን ክፍል ጉበቱ ጤነኛ ወይንም ደግሞ የተጎዳ እንደሆነ ላያውቅ ይችላል ማለት ነው። ምክንያቱም ጉበት ሲጎዳ ምንም አይነት ድምጽ አያሰማም ማለት ነው። ከጀርባ ነው እየተጎዳ የሚሄደው። ስለዚህ እንደዚህ አይነት ችግር ከመፈጠሩ በፊት እንግዲህ እኛ የሚገባንን ጥንቃቄ በማድረግ የጉበታችንን ጤና መጠበቅ እንችላለን ማለት ነው። እንግዲህ የጉበትን ጤና ሊጎዱ ከሚችሉ የምግብ አይነቶች የመጀመሪያው ስኳር፣ በጣም በከፍተኛ ሁኔታ ስኳር የበዛባቸው ምግቦችና መጠጦች ናቸው ማለት ነው። ከነዚህ የምግብ አይነቶች መካከል ደግሞ የለስላሳ መጠጦች፣ ጣፋጮች፣ ኬኮች ተጠቃሽ ናቸው ማለት ነው። እንግዲህ እነዚህ እንዴት ነው ጉበታችን ሊጎዱ የሚችሉት ስንል በጣም ከፍተኛ የሆነ ስኳር ካለ ከፍተኛ የሆነ የስኳር መጠን ወደ ሰውነታችን የምናስገባ ከሆነ ስፔሻሊ ደግሞ ፍሩክቶስ የሚባለውን የስኳር አይነት የምናስገባ ከሆነ እነዚህ ከጊዜ ሂደት በጉበታችን ውስጥ ስብ እንዲከማች በማድረግ ነን አልኮሊክ ፋቲ ሊቨር ዲዚዝ የሚባለውን የጉበት ህመም ሊያመጣብን ይችላል ማለት ነው። ከዛ በተጨማሪ ደግሞ ኢንሱሊን ወይንም የስኳር መጠንን የሚቀንሰውን ሆርሞን ስራውን እንዲቀዛቀዝ ያደርጋል ማለት ነው። እሺ፣ በሁለተኛ ደረጃ የምናየው ጉበታችንን ሊጎዳ የሚችል የምግብ አይነት መካከል ደግሞ የተጠባበሱና በፋብሪካ የተቀነባበሩ የምግብ አይነቶች በከፍተኛ ሁኔታ የጉበታችንን ጤንነት ይጎዳሉ ማለት ነው። ከነዚህ የምግብ አይነቶች መካከል ፈጣን ምግቦች፣ ቺፕስ፣ የተጠባበሱ ምግቦች የጉበታችንን ጤና ይጎዳሉ ማለት ነው። እነዚህ እንዴት ነው የጉበታችንን ጤና የሚጎዱት ስንል በውስጣቸው ትራንስፋት የተባለ መጥፎ ቅባት ይዘዋል። ስለዚህ ይህ ደግሞ በጊዜ ሂደት የጉበታችንን ጤና ሊጎዳ ይችላል ማለት ነው። ከዛ በተጨማሪ ይሄ ኦክሲዴቲቭ ስትረስ የሚባለውን መጥፎ ሪአክሽን እንዲካሄድ ያደርጋል ማለት ነው። ስለዚህ በዛ ጊዜም ጉበታችን ሊጎዳ ይችላል ማለት ነው። ከዛ በተጨማሪ ደግሞ በጉበታችን ውስጥ ከፍተኛ የሆነ የስብ ክምችት እንዲኖር በማድረግ በጣም ከፍተኛ የሆነ ለረጅም ጊዜ የጉበት ህመም እንዲመጣብን ያደርጋሉ ማለት ነው። ሶስተኛ ላይ የምናየው የጉበታችንን ጤና ከሚጎዱ የምግብ አይነቶች መካከል ደግሞ በጣም የተቀነባበሩ ወይንም ደግሞ የተጠባበሱ ስጋዎች በጣም ከፍተኛ የሆነ በጉበታችን ላይ ጉዳት ሊያደርሱ ይችላሉ ማለት ነው። እነዚህ በውስጣቸው ሳቹሬትድ የተባለውን መጥፎ ቅባት በውስጣቸው በከፍተኛ ሁኔታ ይዘዋል። ስለዚህ ይሄ በከፍተኛ ሁኔታ የጉበታችንን ጤና ከሚጎዱ ባህሪያቶች ናቸው ማለት። ከዛ በተጨማሪ የሊቨርን የኢንፍላሜሽን ወይንም ብግነት እንዲጨምር ያደርገዋል። ከዛ በተጨማሪ ደግሞ ይሄ ቅድም እንዳልኳችሁ ፋቲ ሊቨር የሚባለው ወይንም በጉበት ውስጥ ስብ የመከማቸት ሂደትን ያፋጥነዋል ማለት ነው። አራተኛ ላይ የምናየው ጉበታችንን ሊጎዱ ከሚችሉ መጠጦች መካከል ደግሞ ጣፋጭ የበዛባቸው መጠጦችና በፋብሪካ የተቀነባበሩ ጁሶች ናቸው። እነዚህ በውስጣቸው በጣም በከፍተኛ ሁኔታ ፍሩክቶስ የሚባለውን የስኳር አይነት ስለያዙ እነዚህ ደግሞ በጊዜ ሂደት በጉበታችን ላይ የፋት ወይንም የስብ ክምችት እንዲኖር ያደርጋል። ይህ የሚሆንበት ምክንያት ደግሞ ፍሩክቶስ ሜታቦሊዝሙ ከሊቨር ጋር በቀጥታ ይገናኛል። ስለዚህ በዛ ጊዜ ከፍተኛ የሆነ ፍሩክቶስ ወደ ሰውነታችን የምናስገባ ከሆነ ያን ፍሩክቶስ ለመፍጨት ወይንም ሜታቦሊዝም
ስታቢላይዝ ለማድረግ ጉበታችን ውጥረት ውስጥ ይገባል ማለት ነው። ስለዚህ በዛ ጊዜ ፋቲ ሊቨርም ሊከሰት ይችላል ማለት ነው አብሮ። ከዛ በተጨማሪ ደግሞ የስብ የመከማቸት ሂደት በሰውነታችን ውስጥ የስብ የመከማቸት ሂደቱን ሊጨምር ይችላል። ከዛ በተጨማሪ የሊቨር ኢንፍላሜሽን ወይንም የጉበት ብግነትን እንዲጨምር ያደርጋል ማለት ነው። በአምስተኛ ደረጃ ጉበታችን ሊጎዳ ከሚችል የምግብ አይነት ደግሞ ምንድነው? በከፍተኛ ሁኔታ ጨው የበዛባቸው የምግብ አይነቶች ናቸው። እነዚህ በጣም በከፍተኛ ሁኔታ የጉበትን ብግነት እንዲጨምር ያደርጋል። ከዛ በተጨማሪ በሰውነታችን ወይንም ደግሞ በጉበታችን ውስጥ ከፍተኛ የሆነ የስብ ክምችት እንዲኖር ያደርጋሉ። ከዛ በተጨማሪ ደግሞ ፋይብሮሲስ የሚባለውን በሽታ እንዲጨምር ያደርጋል ማለት ነው። በስድስተኛ ደረጃ በጣም በከፍተኛ ሁኔታ ጉበታችንን አደጋ ላይ ሊጥለው የሚችል የመጠጥ አይነት አልኮል ነው። እንግዲህ አልኮል በከፍተኛ ሁኔታ ከጉበት ጋር የተገናኘ ነው ማለት ነው። እንግዲህ አልኮል ከረጅም ዓመታት በፊትም አሁንም የሊቨርን ወይንም የጉበታችንን ጤና የሚጎዳ የመጠጥ አይነት ሆኖ ቆይቷል ማለት ነው። እንግዲህ በጣም በከፍተኛ ሁኔታ አልኮል የሚጠቀሙ ሰዎች በጣም በከፍተኛ ሁኔታ የጉበታቸውን መጠን በዛው ልክ አብሮ ይጎዳል ማለት ነው። ስለዚህ አልኮልን በብዛት የምንጠቀም ከሆነ ፋቲ ሊቨር የምንለውን በጉበታችን ላይ አልኮል በጉበታችን ላይ የስብ መጠን እንዲከማች ያደርጋል። ከዛ በተጨማሪ ሄፓቲቲስ የሚባለውን በሽታ፣ ሲሮሲስ የሚባለውን በሽታ አብሮ ተያይዘው አልኮል በመጠቀማችን ከፍተኛ የሆነ አልኮል በመጠቀማችን የሚመጡብን ህመሞች ናቸው ማለት ነው፣ ወይንም ደግሞ ጉዳቶች ናቸው። እንግዲህ አልኮልን ምንድነው ሞዴሬት የሆነ ኢንቴክ የተመጣጠነ አወሳሰድ በመከተል አልኮል ጉበታችን እንዳይጎዳ ማድረግ እንችላለን። ወይንም ደግሞ አልኮልን በተመጣጠነ ሁኔታ በመጠጣት ወይንም ደግሞ ሳናበዛ በመጠቀም ጉበታችንን ጤንነት መጠበቅ እንችላለን ማለት ነው። እንግዲህ እዚህ ጋር ዋናው ፎከስ ማድረግ ያለባችሁ ወይንም ትኩረት መስጠት ያለባችሁ ነጥብ ምንድነው? ጉበታችንን እንግዲህ ሊጎዱ የሚችሉት ምንድናቸው? በየቀኑ የምናደርጋቸው ወይንም ደግሞ የማናስተውላቸው ነገሮች ተደማምረው በአንዴ የጉበት መጠንን የሆነ ሰዓት በአንዴ የጉበት ህመምን የሆነ ሰዓት ሊያመጡብን ይችላሉ ማለት ነው። ስለዚህ በየቀኑ የምናደርጋቸው ነገሮች ተደማምረው የጉበታችንን ጤና የመወሰን ትልቅ ኃይል አላቸው ማለት ነው። ስለዚህ የምናደርጋቸውን ነገሮች በየቀኑ በማስተካከል ትክክለኛውን ጤናማ የሆነ የአመጋገብ ስርዓት በመከተል የጉበታችንን ጤና መጠበቅ እንችላለን ማለት ነው። እንግዲህ እንዳጠቃላይ ሰጀስት የማረጋችሁ ወይንም የምመክራችሁ ነገር ምንድነው? የስኳር አወሳሰድ መጠናችሁን መቀነስ ይኖርባችኋል። ከዛ በተጨማሪ በፋብሪካ የተቀነባበሩ ወይንም ደግሞ ፕሮሰስድ የተደረጉ የምግብ አይነቶችን መቀነስ አለባችሁ። ከዛ ይልቅ ያልተፈተጉ የእህል ዘሮችን መጠቀም፣ ፕሮሰስድ ያልተደረጉ ምግቦችን መጠቀም፣ በምናበስልበት ጊዜ ደግሞ እነዚህ ቅድም እንዳልኳችሁ በምግብን በምንጠባበስበት ጊዜ ትራንስፋት የሚባል መጥፎ ፋት ይፈጠራል። ስለዚህ በዛ ጊዜም የጉበታችን ጤንነት ይጎዳል ማለት። ስለዚህ ምግባችንን ለብ በማድረግ በትኩሱ መመገብ ጤናማ ሊሆን ይችላል፣ ጤናማ ማድረግ እንችላለን ማለት ነው ምግባችንን እንደዛው ማድረግ። ከዛ በተጨማሪ ደግሞ የአትክልትና ፍራፍሬዎችን አዘውትረን በመመገብ ፕሮሰስድ በተደረጉ በፋብሪካ ከተቀነባበሩ የምግብ አይነቶችን በእነሱ በመተካት ጤናማ መሆን እንችላለን። ከዛ በተጨማሪ ደግሞ በቀን የሚያስፈልገንን የውሃ መጠን በመጠጣት ሰውነታችንን ሃይድሬትድ በማድረግ ጤናማ ማድረግ እንችላለን ማለት ነው። ጤናማ ለመሆን ጤናማ ምግብ መመገብ ወሳኝ ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ቻናላችን ደግሞ ሰብስክራይብ በማድረግ እነዚህንና መሰል የጤና ነክ መረጃዎችን ማግኘት ትችላላችሁ።